ከመካከላችሁ ጧት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጧት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎል ያስፈራችሁ የለም አይደል? እንደው አለ የሚባል ነገር ጧት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው ሁለት ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ ሁለት ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደለም ሱናዋ ብቻ ሁለት ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ حي على الصلاة الصلاة خير من النوم ወርውረው ብርድ ልብሱ ወርውረው ገና እንተኛ የለ እንደ ብዙ አመት ገና እንተኛለን እኮ የረጅም ጊዜ ምንተኛበት መኝታ አለ እኮ ወርውረው ብርድ ልብሱ ነው። አንተ ማታ ዘክረህ ሱናውን ጠብቀህ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ። 10 ሰዓት ትነሳለህ። አላህ ከወፈቀ ረካዓቴን ስገድ፣ ጌታዬ ወይ ዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ ፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው። የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያቆም እሱ ራሱ። ግን ያለቀሰው ለምንድን ነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያቃትም። የዚህ አይነት ወጣት አለ ዝም ብሎ። ለምን? የሸይጣን ጉድጎታ ስለሆነ። ጤነኛውን ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙእሚን ደግሞ ሙዚቃ ያዳምጥ። አንድ ሙእሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር ሰው ማር እያለ እሾካ ውስጥ ይከታል። ሙእሚን እጁን ከቶ የቴፕ ሙዚቃ ያከፍት አያደርገው። አላህ እኔንም እናንተም ከሙእሚኖች አላህ